ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ሱር ቲዩብ በሰላም መጣችሁ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ነባሮች ላይክ በማድረግ ያበረታቱን። ጀዛኩሙላህ ኸይር። ቀጥታ ወደ ቪዲዮ እናምራ። እንደው ልፉ ሲላቸው ነው እንጂ አላህ የከፈተልኝም በር እንኳን እነሱ እኔ ራሴ መዝጋት አልችልም። አላህ ፍልስጤምን መቼ ነው የሚመልስልን? የአላህ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም አሁን ያለንበትን ሁኔታ ቀድመው ያዩት እስኪመስል ድረስ ነው የተነበዩልን። ምን ብለዋል? ከሰሃቦቻቸው ጋር ተቀማምጠው እንዲህ አሉ። የመጨረሻው ዘመን ሰዎች በአንድ ትሪ የቀረበን ምግብ ለመብላት እንደሚጠራሩት ሁሉ እናንተ ላይም ይጠራራሉ አሉ። ከዛም ሰሃቦች ጠየቁ፣ ያ ረሱላላህ ያን ጊዜ እኛ አንሰን ነው እንዴ ይሏቸዋል። ከዛም ውዱ ነቢይ ምን አሏቸው? ላ የዛን ጊዜ እናንተ ከባህር አረፋ የበዛችሁ ናችሁ። ነገር ግን አላህ ከጠላቶቻችሁ ልብ ላይ የእናንተን ፍራቻ ያወጣና በእናንተ ልብ ላይ ደግሞ ዋህንን ያስቀምጣል አሉ። ቂለ ወመን ዋህን፣ የአላህ መልእክተኛ ወህን ምንድን ነው ብለው ጠይቋቸው። ወህን ማለት ዱንያን መውደድና ሞትን መጥላት ነው ብለው ውዱ ነብይ መለሱ። ታዲያ ይህንን መልእክት በጣም ለብዙ ሰው እንዲደርስ አድርጉት። ለፍልስጤም ወንድሞቻችንና እህቶቻችን ከልባችሁ ዱዓ ማድረግ አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በአማራ ክልል ደሴ ከተማ መጅሊስ መግለጫ ሙስሊሞች እጅግ ይሄ ቪዲዮ አስፈላጊ ነውና በደንብ ሼር ይደረግ። በአማራ ክልል አሸባሪው ኃይል በትላንትናው ምሽት ከኢሻ ሰላት በኋላ የፈጸመውን ዘግናኝ ጭፍጨፋን ያወገዘ ሲሆን የፋኖ ኃይል በተለያዩ ጊዜ መግለጫዎቹ ሙስሊሙን የማጥቃት ዘመቻ እንዲሁም የአንድ ሃይማኖት የበላይነት የማረጋገጥ ጦርነት በሚመስል መልኩ መግለጫዎችን እያወጣ ነው። ሙስሊሙ ማህበረሰብ የተነሳበትን የሃይማኖት ጦርነትና የጅምላ ግድያን ለማስቆም መጅሊሱ ከተለያዩ ተቋማት ጋር ተወያይቶ ውሳኔዎችን እስኪያሳውቅ ድረስ ሁሉም ሙስሊም መስጂዱን ወንድሙን በመደራጀትና መረጃ በመለዋወጥ እንዲጠብቅ እንገልጻለን። ሙስሊም የሆነ ሁሉ እጅግ አስፈላጊ ቪዲዮ ስለሆነ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ከምሽቱ ጥቃት ጋር በተያያዘ አንድ ነገር መናገር እፈልጋለሁኝ። ከዛ በፊት ግን እንግዲህ አላህ የጀነት ያድርጋቸውና ከሟቾቹ መሀል እንግዲህ ኢማምና ኢማማችን እንዲሁም ደግሞ የመጅሊስ ምክትል ሰብሳቢ የሆኑትን እዚህ ጋር አያይዤላቸዋለሁ። አላህ የጀነት ያድርጋቸው፣ ሌሎቹንም ማለት ነው እና ሽኝት የተደረገላቸው እንደሆነም ጭምር ቪዲዮችን ተመልክቻለሁ ማለት ነው። አላህ የጀነት ያድርጋቸው፣ ሸሂድነትን ይወፍቃቸው። ይህን ላለው ወደ ጉዳዩ ስገባላችሁ በጣም እኔ ከመገረሙኝ ነገሮች መካከል ሰው እንዴት ነው ሰው ሞቶበትም ማልቀስ ተከልክሎም እንደዚህ ነገር ይቻላል? እኔ እንደዚህ ማለት አንዳንዶቻችሁ፣ ሁላችሁንም አይደለም፣ አንዳንዶች አሉ ማለት የተፈጠረው ነገር ላይ ጭራሽ ቪዲዮ በመሰራቱ ነገሩን በማወገዛችን ምናምን ነገር ጭራሽ ኮሜንት ላይ ሲሳደቡ ሲናገሩ ምናምን ነገር ስትመለከት በጣም ትታጀባለህ ማለት ነው። ማልቀስ እኮ ሊከለከል እኮ አይገባም። ብትችሉ እንደዚህ አይነት ሰዎችን ብትችሉ ማለት ነው ነገሩን ማውገዝ። ግን በቃ አልቻላችሁ፣ ነገሩን ማውገዝ አልፈለጋችሁም ከተባለ እንኳን ዝም ማለት ራሱ ትልቅ ነገር ነው። የኢማንም እኮ ደካማው አለ አይደል? በኢማንም ደረጃ እንኳን ደካማ የሚባለው ሌቭል እኮ አለ አይደል? እስኪ እናንተም ደግሞ በዚህ ጉዳይ ላይ እንግዲህ ለማውገዝ በጣም ካልቻላችሁ እንኳን ማለት ነው አትሊስት ዝም ማለትም ትልቅነት ነው። እኔ ነገሩን ሲያወግዙ የተመለከትኳቸው የሌሎች እምነት ተከታዮች አሉ። ነገር ግን አንዳንዶች ግን ተቃራኒ ሲሆኑብኝ ግን በጣም እየታጀብኩ ነው። እና ፕሊስ ከቻለን ነገሩን እናውገዝ፣ ካልቻለን ግን ለምን አወራችሁ ብሎ ማለት መበጥበጥ አግባብ ነው ብዬ አላስብም። እና በዚህ አጋጣሚ ደግሞ ስሙ መሐመድ አይሻም ሆነ ፋጡማም ሆነ ማንም ሆነች ማለት ነው አካውንት ላይ እንደዚህ ይሄ እኛን አይመለከትም የዋሃብዮች ነው ምናምን የሚሉ እንዳሰማችሁ። አካውንት መክፈት በጣም ቀላል ነገር ነው ማለት ነው። አካውንት ከፍተህ እኮ የዋሃብዮችን የሚወክሉ ምንም በዚህ ጉዳይ ላይ ዋሃብያ ምናምን አየለም። ሁሉ ሙስሊም ነው። የተደፈረው መስጊድ ነው፣ የተገደለው ሙስሊም ነው። ድርጊቱን ደግሞ ፈጽሟል እየተባለ ያለው በአሁኑ ሰዓት ደግሞ የተነገረ ያለው ፋኖ ነው በዋናነት እስካሁን እየተጠቀሰ ያለው ነገር ማለት ነው። ስለዚህ የተደረገ ያለው ነገር አግባብ አይደለም። አሁንም እናወግዛለን ማለት ነው። እና ከደበራችሁም እንግዲህ የደበራችሁ ሰዎች ይደብራችሁ። በዚህ ደረጃ የሚደብራችሁ ከሆነ ልንረዳችሁ አንችልም ማለት ነው። በጣም እኮ የሚገርም ነገር እኮ ነው እየሆነ ያለው ማለት ነው። ኤኒዌይስ እንግዲህ ሟቾችን አላህ የጀነት ያድርጋቸው። የገረመኝ ነገር ላካፍላችሁ ብዬ ነው። ተገድሎብህም ማዘንም ማልቀስም ደግሞ ስትከለከል ይሄ በጣም ወጣ ያለ ነገር ነው፣ ዊርድ ነው ብሏል እንትና የምሩ ነው። ኤኒዌይስ ሰላም አለይኩም ይመቻችሁ። المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا